ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ሰላም ነኝ። ሰላማችሁ ይብዛ። ሰላም ብያችኋለሁ። ዛሬ የሚያሳየው ፍሪክ ይባላል። ይሄ የስንዴ ነው። እንደሚታዩት ስንዴ ነው። ፍሬሽ ስንዴ ይቆረጣል። ከዛ ያደርቃሉ እና ከዛ ይፈጫል። ከዛ ይቆላል። ከዛ ድርቅ ሲል እንትን ይላሉ ማለት ነው። አረቦች በጣም ነው የሚወዱት እና ይሄንን እንዴት እንደሚሰራ ሊያሳያችሁ ነው እና የመጣሁት ዛሬ ይሄንን ነው የሚሰራው ምግብ። በጣም ነው የሚወዱት እነሱ እና ይሄ ስንዴ ነው። አሁን ሽንኩርቱንም ከትፌ አዘጋጅቼዋለሁ። ዶሮንም ቀቅያለሁ። እሱ ላይ የሚጨምረውን ዶሮ ቀቅያለሁ ማለት ነው። አሳያችኋለሁ። እያንዳንዱን እያሳየሁ ስለምሰራ አብራችሁ ቆዩልኝ። ቪዲዮን እስከ መጨረሻ እዩ፣ አበረታችሁ እላችኋለሁ። እንደምታዩት ዶሮን ቀቀልኩት፣ በስለዋል። ሽንኩርትና ወራጋሌ ቀረፋ ጨምሬ ለብቻ ቀቅየዋለሁ ማለት ነው። ይሄ ከእንትን ላይ የሚጨመር ነው። እዚህ ፍሪክ ላይ የሚጨመር ነው። ፍሪክ ነው ስሙ በአረብኛ። በእኛ ብዙም የተለመደ አይደለም። በአማርኛ ምን እንደሚባለው አላውቅም። እና ሽንኩርቱን ጠብሼ ጨርሼ ሽንኩርቱ ሲበስል ፍሪኩን ይጨምራለሁ ማለት ነው። ከዛ መጨረሻው ላይ የዶሮ ስጋውን ከአጥንቱ ለይቼ እጨምራለሁ ማለት ነው። እያንዳንዱን እያሳየው ስለምሰራ ተከታተሉኝ በቅንነት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ውድ ቤተሰቦችዬ በጣም የሚወዳችሁ የሚያከብራችሁ ቤቶቼ፣ ወንድሞቼ አበረታቱኝ እላችኋለሁ። ጋይስ ሰላማችሁ ይብዛ። እና ይሄንንም ቪዲዮ ለመስራት የወሰንኩት ቪዲዮ ከሰራው ቆይቼዋለሁ፣ ብዙም አልተመቸኝም። ስለዚህ ግዴታ ቪዲዮ መስራት አለብኝ ለዩቲዩብ ግዴታ ቪዲዮ መስራት ስላለብኝ ነው ይሄንን መስራት ቪዲዮ የወሰንኩት እና ይሄንን ቪዲዮ ለመስራት የተነሳሁት ከዛ ነው። እና ሽንኩርቱ ብስል ሲል ይሄንን አጥቤ በደንብ ጥብ አድርጌ አዘጋጅቼዋለሁ እና ሽንኩርቱ ሲበስል ይህንን ሽንኩርት ላይ እጨምራለሁ። ከሽንኩርቱ ጋር በጣም በደንብ ይጠብሳለሁ። ከዛ መጨረሻ ላይ ዶሮ የቀቀሉትን የዶሮ መረቅ እጨምራለሁ። መጨረሻ ላይ የዶሮ ስጋ እጨምራለሁ። በጣም ምርጥና የሚጣፍጥ ምግብ ነው የሚሆነው። እኔ ግን አልበላም። የሚበላው አይደለም ግን እነሱ ናቸው የሚበሉት እና በጣም አሪፍ ነው እላችኋለሁ ውዶችዬ። ሽንኩርቱ በስሎልኛል። ሽንኩርት በደንብ ይበስሎልኛል እና ፍሪኩን እጨምራለሁ። እንደዚህ በእንደዚህ ሁኔታ በስሎልኛል በደንብ። ውዶችዬ ይሄ ቀረፋ ነው። ኦርፋ ዱቄት ኦርፋ ነው።
እና አንድ ማንኪያ ጨምራለሁ። ይበቃል። ጨው ጨምራለሁ። ማጂ ጨምራለሁ። በጣም ጣፋጭ እና ምርጥ ነው የሚሆነው። እሺ ውዶች እንደዚህ ሁኔታ መስራት እንችላለን። የዶሮ መረቃውን ጨምሬያለሁ። ሲበስል ይወፍራል። ውሃውን ሲመጥ ማለት ነው። ውሃውን ሲመጥ ይወፍራል። እንደ ሩዝ ነው። እንደ ሩዝ ነው። በልኩ ነው የጨመርኩት መረቁ ችክ እያለ ነው። ዶሮን ከአጥንት ለይቻለሁ። ጨመርኩ። ከዛ እንደዚህ አብሮ ይበስላል። ይታያቸዋል ብዬ ተስፋ አደርጋለሁ ውዶችዬ። ውዶችዬ ዛሬ የሰራነው ምግብ ይሄንን ይመስላል። በጣም በሰለ። እንደዚህ ነው የሚወዱት እና ጋዙን ዘግቻለሁ። በጣም አሪፍ ሁኔታ ነው የተሰራው። በሼሹም በጣም ብስሎ በጣም እየታየ አይደለም እና በጣም አሪፍ ነው። አያችሁት? ቆንጆ ነው የተሰራው። ውዶቼ መልካም ቆይታ ይሁንላችሁ። ቪዲዮን እስከ መጨረሻ አበረታቱኝ። ወዳችኋለሁ። አመሰግናለሁ።